ዋትስአፕ ማይ ፋሚሊስ እንዴት አላችሁ? እንዴት አመሻችሁ? እንዴት ከረማችሁ? እኔ ያለሁላችሁ ዛሬም እንደተለመደው በአንድ እጅግ ልብ አንጠልጣይ ታሪክ ተመልሼ መጥቻለሁ። እስከ ታሪካችን ፍጻሜ ድረስ አብራችሁ እንድትቆዩ እንዲሁም ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር እንድታደርጉ የአክብሮት ጥያቄ ነው። እንዲሁም ከአሁን በኋላ እንዲሰራላችሁ የምትፈልጉት ታሪክ ካለ እንዲሁም የተለያየ ሀሳብ አስተያየት ካላችሁ በዚህ ስልክ ቁጥር እየደወላችሁ ማንኛውንም ሀሳብ አስተያየት መግለጽ ትችላላችሁ። ስለዚህ ወደ ዛሬው ታሪካችን እንሄዳለን። ወደ ታሪኩ ለ30 ዓመታት አንድ ሰው ውሃ አልጠጣም፣ አልነካም እና በመጨረሻ ማንም የማያውቀው እውነት በመጨረሻ ተገለጸ። አንድ ሰው ለአንድ ቀን እንኳን ውሃ ሳይጠጣ መኖር እጅግ አስቸጋሪ መሆኑን ሁላችንም እናውቃለን። ነገር ግን አንድ ሰው ለብዙ ዓመታት ውሃን ሳይነካ እንዲሁም ሳይጠጣ እንደኖረ ብትሰሙ ምን ታስባላችሁ? ተፈጥሮ ትላላችሁ ወይንስ የአእምሮ ቅዠት ነው ወይም ደግሞ ችግር ነው ብላችሁ ትቀበሉታላችሁ? ነገር ግን ይህ ታሪክ በመጀመሪያ የሚመስለውን ያህል ቀላል አይደለም። ምክንያቱም ከዚህ ሰው ጀርባ የተደበቀ ሚስጥር የነበረ ሲሆን እሱን ያወቁት ሰዎች እስከዛሬ ድረስ ሙሉ እውነቱን ለመናገር ይፈራሉ። በኢትዮጵያ ከትልልቅ ከተሞች ርቆ በሚገኝ አንድ ትንሽ መንደር ዮሴፍ ተብሎ የሚጠራ ሰው ይኖር ነበር። እሱ ከሰዎች ጋር ይስቅ፣ ይጫወት፣ ይነጋገር፣ ይሰራ ነበር። እንዲሁም በየቀኑ ረጅም ርቀቶችን በእግሩ ይጓዝ ነበር። ነገር ግን አንድ ነገር ብቻ ከሁሉም ሰው ይለየው ነበር። ውሃን በፍጹም አይነካም ነበር፣ አይጠጣም ነበር። እጆቹንም በውሃ በፍጹም አይታጠብም ነበር። ዝናብ ሲዘንብ እንኳን በፍጥነት ወደ ጥላ ይሸሽ ነበረ። ምክንያቱም አንዲት የውሃ ጠብታ እንኳን በሰውነቱ ላይ እንዳትወድቅ በጣም ይጠነቀቅ ነበረ። የመንደሩ ሰዎች በመጀመሪያ ይህን እንደ ቀልድ ይመለከቱት ነበረ። ከዚያ ግን እየተገረሙ መጡ። ምክንያቱም ቀናት ወደ ወራት፣ ወራትም ወደ ዓመታት ሲቀየሩ ዮሴፍ ጤናማ ሆኖ መቀጠሉን ተመለከቱ። ማንም ሰው ውሃ ሳይጠጣ መኖር እንደማይችል ታውቃው። ነገር ግን ይህ ሰው የህይወት ግን የጣሰ ይመስል ነበረ። እናም እያንዳንዱ ሰው የራሱን ታሪክ መፍጠር ጀመረ። አንዳንዶች እሱ በልጅነቱ አደጋ እንደደረሰበት ይናገሩ ነበር። ሌሎች ደግሞ በአንድ በማይታወቅ ቃል ኪዳን ውስጥ እንደገባ ይናገሩ ነበር። ሌሎችም ደግሞ ውሃን ከነካ በሰዓታት ውስጥ እንደሚሞት በፍርሃት ነበር። ነገር ግን አንዳቸው ትክክለኛና እውነተኛ ማስረጃ አልነበራቸውም ነበር። በአንድ ቀን የከተማ የመጣ ወጣት ጋዜጠኛ ይህን እንግዳ ታሪክ ለመመርመር ወሰነ። እሱም ዮሴፍን ለቀናት ተከታተለው። ምን እንደሚበላ፣ የት እንደሚሄድ፣ ከማን ጋር እንደሚገናኝ በጥንቃቄ ይመለከት ነበር። ነገር ግን ውሃ ሲቀርብለት በአንድ እርምጃ ወደ ውሃ ላይ የሚመለሰው ብቻ ነበር። አንድ ምሽት ጋዜጠኛው ዮሴፍን በድብቅ ተከትሎ ወደ ተራራ ደረሰ። እዚያም ዮሴፍ ከተራራው ጫፍ ላይ ብቻውን ቆሞ ወደ ሰማይ በረጅሙ ጊዜ ሲመለከት አየው። በጣም በዝግታ አንድ የማይሰማ ቃል የተናገረ ወደ ቤቱ ተመለሰ። ጋዜጠኛው በማግስቱ የመንደሩን አረጋውያን ጠየቀ። እነሱም በመጀመሪያ ሊናገር አልፈለገም። በመጨረሻ ግን ከብዙ ልመና በኋላ አንድ ሽማግሌ በዝግታ እንዲህ ብሎ ነገረው። ከብዙ ዓመታት በፊት ዮሴፍ በወንዝ ውስጥ አደገኛ ጥፋት አጋጥሞት ነበረ። በዚያም ጥፋት እናቱንና እህቱን በአንድ ቀን ያጣቸዋል። ከዚያ ቀን ጀምሮ ውሃን ማየት እንኳን የሚያስፈራው ሰው ሆኖ ቀረ። ይህን ሲሰማ ጋዜጠኛው ሁሉንም ነገር ያወቀ ወይም ደግሞ የተረዳ መሰለው። ነገር ግን አንድ ጥያቄ አሁንም አልተመለሰም። ውሃ ሳይጠጣ ዮሴፍ እስካሁን ድረስ እንዴት በሕይወት ቆየ? እውነቱ ግን ከወሬው የበለጠ በጣም ቀላል ነበረ። ዮሴፍ በፍጹም ውሃ አይጠጣም የሚለው ወሬ እጅግ በጣም የተጋነነ ነበረ። እሱ በሕይወት ለመቆየት ከምግቦች ውስጥ የሚገኘውን ፈሳሽ እንዲሁም ደግሞ እንደ ፍራፍሬ፣ አትክልትና ሌሎች እርጥበት ያላቸው ምግቦች ይጠቀም ነበረ። ነገር ግን ውሃን በቀጥታ መጠጣት ወይም መንካት በአደጋው ምክንያት የተፈጠረበት ከባድ የስነ ልቦና ፍርሃት ነበር እና
ይህ ፍርሃት ሕይወቱን በሙሉ ተቆጣጥሮት ኖረ። ጋዜጠኛው ይህን እውነት ሲያወጣ ብዙ ሰዎች የፈጠሩት ምስጢራዊ ታሪክ ተበታተነ። ነገር ግን ከዚያ የበለጠ የሚያስፈራው ነገር ተገለጠ። አንዳንድ ጊዜ ሰዎች ከምንፈራው ነገር ይልቅ በውስጣችን የተቀበረው ቁስል ነው ሕይወታችንን የሚቆጣጠረው እና ከውጭ ሲታይ እንደ ምስጢር የሚመስለው ነገር ብዙ ጊዜ ጥልቅ የስነ ልቦና ህመም ሊሆን እንደሚችል ማወቅ ይገባናል። ከዚያ በኋላ ዮሴፍ ስለራሱ ብዙ አልተናገረም ነበረ። ነገር ግን የመንደሩ ሰዎች እሱን በፍርሃት ሳይሆን በርህራሄ መመልከት ጀመሩ። ምክንያቱም እውነተኛው ምስጢር ውሃን አለመጠጣቱ አልነበረም። ለብዙ ዓመታት የአንድ አሰቃቂ ቀን ትዝታ ብቻውን ተሸክሞ መኖሩ ነበረ እና ይህ ታሪክ አንድ ነገርን ያስተምረናል። ሰዎችን በውጭ ባህሪያቸው ብቻ ከመፍረዳችን በፊት የማናየው ታሪክ ከጀርባቸው ሊኖር እንደሚችል ሁልጊዜ ማስታወስ ይገባናል። የዛሬ ታሪካችን ይህን ይመስል ነበረ። ታሪካችሁን ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ላይክ፣ ሰብስክራይብ፣ ኮሜንት፣ ሀሳብ አስተያየታችሁን ኮሜንት እንዲሁም በዚህ ስልክ ቁጥር የደወላችሁ ቀጣይ በምን አይነት ታሪክ እንደምሰራ እንዲሁም የተለያዩ የሚሰማችሁን ሀሳብ አስተያየት መናገር ትችላላችሁ። ኮዳስ ቲዩብ የታሪካችሁ ቲዩብ ነው።